ሱሰኛ ሰውና ጤነኛ ሰው የሚለያቸው እሱ የሚጠቀሙት መርዝ ሱሰኛው ሱሰን ግን ያንን ስታረግ አንድ ሲጋራ ለአምስት ጭስ ሩጫ ትገዝተ ለሶስት ቀን ሌላ ማስታወቂያ እየሰራ ከዛ እንደዛ ብራተ መርዘን ተፋቅረ ስጠጣ ብር አግኝተህ ነገ ሌላ ቀን ህክምና ስታረግ ነው እኮ ብር ወደ ጤነኛው ዓለም ስትመጣ ሰው መርዘን ገንዘብ አምራም እኩል አንድ አይነት ደሞዝ እያገኛችሁ ያንተን ብር ካጣፋ እሱ እንዳገኘ አርጎ የሚሰማው ሰው ታገኛለህ። አንድ አይነት መኪና ኑሯችሁ ያንተ መኪና መበላሸት የእሱ አዲስ መኪና የመግዛት ያህል ስሜት የሚሰማው ማህበረሰብ ታገኛለህ። ብር የሚኖረው ማህበረሰብ አንተ እኮ ሱሰኛ ሆነ ቀድኸዋል፣ ተጫውተህበታል። የነኛውን ስትመጣ እየተመለከታል ትልቅ ትንሽ አምላክ አባ እንኳን ቤት ሊመጡ እጅ መንሻ ያስፈልጋል። ሱሰኛ ሆነ የተጫወተበት የነኛው ዓለም ላይ ነግሶ ገዝቶ ሲስፋፋው ይረግጣል። ለማምጣት የሚያለፋ ለማጥፋት ከጎን ያለች አሳስቶ አንተ በላይ ገቢ ያላቸው ያንተን በነፃ የሚባል ሰው ተምራ ለክፍል ሰው ይደርስልኛል ያችሁ ለታ እንዳለቀች ተሰራ ጤነኛ ሆነ እጅ በእጅ ገንዘብ ተገባ። ይሄ ውለታ ይሄ ሲካፈል የኖርከው መርዝ እዚህ ጋር መተመካከል ሰው ልጅ ሲፈልግ በቀን 5 ጊዜ ይገባል። አገልግሎትን እንደጨረስ እንኳን ሊደውል ተሰደው ሲፈልጉ እንደፈለክ ያደርጉ ስትፈልጋቸው ከዚህኛው መርዝ ውጣ ወደዚህኛው መርዝ ስትመጣ ፈጣሪ እንደምታስበው እዛ ቆሻሻ ላይ ሆነ እንደምታስበው እዚህ ጋር ሳሩ አረንጓዴ